ሰላም ክርስቶስ ይብዛላችሁ። እስኪ አንድ ቪዲዮ አድምጠን እንመለስ። ግን 66 መሆኑን ራሱ በምን ማወቅ እንችላለን? አሁን መጽሐፍ ቅዱስ ብቻ ካልን በምን አወቅን? 66 ሼር አድርጉላችሁ። ኦኬ ልክ ናችሁ እንበላችሁና መጽሐፍ ቅዱስ በራሱ እናንተ የተቀበላችሁ 66ቱ በራሱ 66 መሆኑን በምን አረጋግጣችሁ? ግልጽ አማርኛ ነው ማለት ነው። ጉባኤያትን አትቀበሉም፣ ምክራቡ አትቀበሉም። መጽሐፍ ቅዱስ ብቻ ራሱ መጽሐፍ ቅዱስ 66 መሆኑን ማረጋገጫ እስቲ ያቅርቡልኝ። እሺ እንግዲህ ሁለት ቪዲዮዎችን ነው። አንደኛው ሪአክት እያደረገ ነው። ሰው ሪአክት የተደረገበትና እዚህኛውን ቪዲዮ ላይ የተወሰነ ምላሽ ለመስጠት ነው። በመጀመሪያ ይሄ የወንጌላውያንን ሰርክል ጉባኤያትን አትቀበሉም የሚለው ክሌም አለማወቅን የሚያሳይ ነው። ስለዚህ ጉባኤያትን አትቀበሉም ሲል ይሄ ልጅ እየተናገረ ያለው ስለ ወንጌላውያን ምንም አላውቅም እያለ ነው። ስለዚህ እንዲህ አይነት ሰዎች ካላችሁ እንድታነቡ የወንጌላውያንም እምነት ተከታዮች ደግሞ ጉባኤያትን እንደሚቀበሉ አንብባችሁ እንድትደርሱበት ሪከመንድ አደርጋለሁ። ግን ሪፍሌክት እያደረገበት ያለው ቪዲዮ ላይ ነው የኔ የዛሬው ሐሳብ የሚያጠነጥነው። 66 የሚለውን ራሱ እንዴት ማረጋገጥ ይቻላል? በተለይ ሶላ ስክሪፕቸራ ብሎ የሚያምን ሰው ይላል። በእርግጥ ሶላ ስክሪፕቸራ የሚለውና ይሄ 66 የሚለው የቀኖና ጉዳይ ለየቅል የሆነ ነገር ነው። በዚህም ያው የሶላ ስክሪፕቸራን ትምህርት አለማወቃቸውን ነው የምገነዘበው እንዲህ አይነት ጥያቄ ሲያነሱ። ነገር ግን ያው ጥያቄው ስለተነሳ ምላሽ ለመስጠት ልሞክር። ለምሳሌ አንድ የእግዚአብሔር ቃል ላንብብላችሁ። በሮሜ ምዕራፍ 3 ላይ ያለ ማለት ነው። ቁጥር 2 ላይ እንደዚህ ይላል፣ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል ስለ አይሁዳውያን ሲናገር። ስለዚህ አስቀድሞ የእግዚአብሔር ቃላት አደራ የተሰጠው ለማን ነው? ለአይሁዳውያን ነው። አይሁዳውያን ደግሞ እነዚህን መጽሐፍት ጠብቀዋል፣ አደራውን ማለት ነው። ለምሳሌ ኢየሱስ ክርስቶስ በሉቃስ ምዕራፍ 24 ላይ ቁጥር 44 ላይ እንደዚህ ይላል፣ እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ይላል። 3 ነገሮች ያነሳል፣ በሙሴ ሕግ በነቢያትና በመዝሙራት። ይህንን አይሁዳውያን ታናክ ብለው ይጠሩታል፣ ወይም ቶራ ነቪም እና ኬቶቪም ተብሎ ይጠራል። እነዚህን መጽሐፍት 24 ናቸው ብሎ ያምናሉ እነሱ። ሲዘረዘሩ እነዛ መጽሐፍት ወይም ደግሞ በሊስት ሲቀመጡ ቁጥራቸው 39 ነው። እነዚህን መጽሐፍት እግዚአብሔር አስቀድሞ ለማን ነው አደራ የሰጠው? ለአይሁዳውያን። ስለዚህ ግልጽ በሆነ ሁኔታ እኛ ለአይሁዳውያን አስቀድሞ አደራ የተሰጡትን 39ኙን የብሉይ ኪዳን መጽሐፍት እንቀበላለን። ወደ አዲስ ኪዳን ስትመጡ ደግሞ በሐዋርያትና ከሐዋርያት ጋር ተያያዥነት በነበራቸው ሰዎች የተጻፉ 27 መጽሐፍትን እንቀበላለን። ቅዱስ አትናቴዎስም እንደዘረዘረው ብዙ የቤተክርስቲያን አባቶችም ደግሞ እንደሚቀበሉት 27ቱን የአዲስ ኪዳን መጽሐፍት እንቀበላለን። ቁጥራቸው ስንት ሆነ ማለት ነው?